በኮሜንት ሴክሽን ላይ አሜን ብላችሁ ተቀበሉ። በጣም የምንወደው ነብይ ግሩም ዛሬ በጂንካ ከተማ ላይ ይገኛል። ለእናንተ ቃል ያወጣላችኋል። አሜን በማለት ተቀበሉት። ሰላም ቅዱሳኖች እንዴት ናችሁ? ሰሞኑን በጂንካና በጂንካ ዙሪያ ባሉ ከተሞች ሁሉ እየተንቀሳቀስኩ እያገለገልኩ እገኛለሁ። በዚሁ አጋጣሚ አንድ ቃል ልባርካችሁ ፈልጋለሁ። መጽሐፍ እግዚአብሔር ቃል ሲናገር እግዚአብሔርም የዳዊት ልጅ ሰለሞንን አገነነው እንደሚል ገናናነት በችሎታ በእውቀት ባላችሁ ኤክስፒሪየንስና ልምድ አይመጣም። ገናናነት ከእግዚአብሔር ዘንድ የሚሰጥ መንፈስ ነው። ስለዛ ዛሬ አንድ ነገር ባርካችኋለሁ። በመውጣት በመግባታችሁ በህይወታችሁ በኑሯችሁ በየትኛውም የህይወት አቅጣጫ ሁሉ ላይ እግዚአብሔር ገናና እንዲያደርጋችሁ የገባችሁበት ላይ አሸናፊ በገባችሁበት ቦታ ላይ ገናና እንድትሆኑ በዚህ መንፈስ ባረኳችሁ። በኮሜንት ሴክሽን ላይ አሜን ብላችሁ ተቀበሉ። ይሄ ደግሞ የወንድሜ የታሜን አካውንት ሁላችሁም ፎሎ አድርጉ። ይህን ቪዲዮ ለብዙ ሰዎች እንዲደርስ ሼር አድርጉ። ወዳችኋለሁ። ይሄ ዓመት የገናናነት ዓመታችሁ ነው። ወንድማችሁ ነብይ ግሩም ነኝ። ተባረኩልኝ።